ብዙዎች በጉጉት የሚጠብቁት እልፎች ደግሞ የምታመለክቱበት የዲቪ ማመልከቻ ጊዜው እየቀረበ ነው። ብዙዎች ወደ አሜሪካ የመሄድ ህልማቸውን እውን ለማድረግ ተስፋ የምትጥሉበት የዲቪ ፕሮግራም ዘንድሮ አስገራሚ ለውጦችና አዳዲስ ህጎችን ይዞ መጥቷል። በዚህ ቪዲዮ የዲቪ ሎተሪ 2027 ማመልከቻ እንዴት በቀላሉና በትክክለኛ ማጠናቀቅ እንደምትችሉ እንዲሁም ስህተት ሰርታችሁ ከጨዋታ ውጭ እንዳትሆኑ የአዳዲስ ህጎችን ሙሉ ዝርዝሮችን እናያለን። ቪዲዮውን እስከ መጨረሻ እንድትከታተሉን በአክብሮት እንጋብዛለን። ለአዲስ ተመልካቾችና ለማያውቁት ዲቪ ሎተሪ ምንድነው የሚለውን ባጭሩ እንመልስ። ዲቪ ሎተሪ የአሜሪካ መንግስት ዓለም ዙሪያ ካሉ የተለያዩ ሀገር ዜጎች የተወሰነ ቁጥር ላላቸው ሰዎች በአሜሪካ በቋሚነት መኖሪያ ፍቃድ ግሪን ካርድ የሚሰጥ ፕሮግራም ነው። ይህ ፕሮግራም በአሜሪካ ህዝብ ብዛት የባህል ብዝሃነትን ለማስጠበቅ የሚረዳ ሲሆን ከዚህ በፊት ወደ አሜሪካ ፍልሰታቸው ዝቅተኛ የሆኑ ሀገራት የመጡ ዜጎችን ቅድሚያ ይሰጣል። በየዓመቱ 50,000 የሚቆጠሩ ሰዎችን በዚህ እድል ተጠቃሚ ያደርጋል። የማመልከቻ ሂደት ባጭሩ። ወደ ማመልከቻ ሂደት ስንመጣ ዲቪ ሎተሪ በኦንላይን ብቻ የሚሞላ ሲሆን ዋና ዋና ነጥቦቹ እነዚህ ናቸው። አንደኛ፣ የብቁነት ማረጋገጫ፣ የትውልድ ሀገሩ ብቁ መሆኑን ያረጋግጡ። አብዛኛውን ሀገራት ብቁ ናቸው። ሁለተኛ፣ የትምህርት ወይም የስራ ልምድ፣ ቢያንስ የሁለተኛ ደረጃ ትምህርት የ12ኛ ክፍል ወይንም ባለፉት 5 ዓመታት ወይም 2 ዓመታት የስራ ልምድ ሊኖራችሁ ይገባል። ሶስተኛ፣ ትክክለኛ ፎቶ፣ በቅርብ የተነሳችሁትና የአሜሪካ መንግስት መስፈርቶችን የሚያሟሉ ፎቶዎች ያስፈልጓቸዋል። አራተኛ፣ ትክክለኛ መረጃ፣ የማመልከቻ ቅጹን ሲሞሉ እያንዳንዱን ዝርዝሮች በጥንቃቄ መሙላት ወሳኝ ነው። እነዚህን ነጥቦች በዝርዝር እንመልከታቸው። አዳዲስ ህጎችና ማወቅ ያለባቸው ወሳኝ ነገሮች። አዲስና የተጠናከሩ ህጎች። 1. ከዚህ በፊት ምዝገባ ነጻ ሲሆን አሁን ግን $1 የምዝገባ ክፍያ መክፈል ይኖርባቸዋል። እጣው ከወጣላችሁ $330 የቪዛ ማመልከቻ ክፍያ እና ሌሎች ተያያዥ ወጪዎች፣ የህክምና ምርመራ፣ የጉዞ ወጪዎች አለባችሁ። አዲስና የተጠናከሩ ህጎች 2. የፓስፖርት መረጃ ግዴታነት። በባለፉት ዓመታት ፓስፖርት መረጃ ማስገባት አማራጮች ነበሩ። አሁን ግን አብዛኛውን አመልካቾች ትክክለኛ የፓስፖርት ቁጥር፣ ፓስፖርት የተሰጠበትን ሀገር እና የሚያበቃበትን ቀን ማስገባት ግዴታ ሆኗል። ማስጠንቀቂያ፣ ያለ ፓስፖርት የሚያመለክቱ ከጨዋታ ውጭ ሊሆኑ ይችላሉ። ልዩ ሁኔታዎች፣ ለምሳሌ ፓስፖርት ማግኘት የማይቻልበት ሀገር ለሚኖሩ ግን ለአብዛኞቻችን ፓስፖርት ያስፈልጋል። አዲስ የተጠናከሩ ህጎች 3. የፎቶ ጥራትና ወቅታዊነት። ከ6 ወር ያልበለጠ ፎቶዎችን ብቻ መጠቀም አለብዎ። የድሮ ፎቶዎችን መጠቀም ወዲያውኑ ውድቅ ያደርጋል። የፎቶ መስፈርት ሁልጊዜም ጥብቅ ቢሆንም አሁንም ደግሞ በፎቶ ዘመን ተጠናክሮ ታይቷል። ባለፉት 6 ወራቶች ውስጥ የተነሳችሁትን ፎቶ ብቻ መጠቀም አለባችሁ። የቆዩ ፎቶዎች ከሆኑ ሌላ ጊዜ የሞከራችሁበት ፎቶ ከሆነ ማመልከቻው ይሰረዛል። የፎቶ መስፈርቶች፣ ነጭ ከጀርባው፣ መነጽር የሌለው፣ ኮፍያ የሌለው፣ ከሃይማኖት ውጭ፣ ፊቱ ሙሉ ለሙሉ የሚታይ። አዲስ የተጠናከሩ ህጎች 4. የጋብቻ ሁኔታ ትክክለኛነት። ያገቡ ሰዎች የትዳር አጋራቸውንና ሁሉንም ህጋዊ ልጆቻቸውን ያገቡና ያላገቡ በማመልከቻው ውስጥ ማካተት አለባቸው። ከዚህ በፊት ያልነበረ አዲስ ጥብቅ ቁጥጥር። ያገቡ ከሆነ የትዳር ጓደኛቸውን መረጃ ማካተት አለባቸው። ቪዛ ሊከለከሉ ይችላሉ። ይህ በጣም ወሳኝ ነገር ነው። ሁሉም እጩም ሆነ የትዳር ጓደኞች ፓስፖርት ሊኖራቸው ይገባል። ያልተሟላ መረጃ ካስገቡ ማመልከቻው ውድቅ ይደረጋል። ለማሸነፍ ብቻ ሲሉ የውሸት ጋብቻ የሚፈጽሙ ሰዎች ከታወቁ ከጥቅማ ጥቅሞቹ ሙሉ በሙሉ ይከለከላሉ። አዲስ የተጠናከሩ ህጎች 5. የኢሜል አድራሻና የማረጋገጫ ቁጥር ጥበቃ። ትክክለኛ የኢሜል አድራሻ ማስገባት ወሳኝ ነው። የማረጋገጫ ቁጥሩን ደህንነቱ በተጠበቀ ቦታ ያስቀምጡ። ይህ ቁጥር ውጤቱን ለማየት የሚያስችለው ቁልፍ ነው። ከጠፋባችሁ ማንም ሊረዳችሁ አይችልም። የዲቪ ሎተሪ አሞላል ደረጃ በደረጃ ስቴፕ ባይ ስቴፕ አፕሊኬሽን ፕሮሰስ። አሁን ወደ ዋናው አሞላል ሂደት እንግባ። ስቴፕ 1 ወደ ትክክለኛው ድረ ገጽ መሄድ። ብቸኛው ትክክለኛው ድረ ገጽ ይሄ ነው፣ ሌሎችን አትመኑ። ስቴፕ 2 መረጃዎችን በትክክል ማስገባት። የግል መረጃ፣ ስም፣ የመጨረሻ ስም፣ መካከለኛ ስም፣ ጾታ፣ የተወለዱበትን ቀን፣ መጀመሪያ ቀን፣ ከዛ ወር፣ ከዛ ዓመት። እዚህ ላይ ብዙ ሰው የሚሳሳተው የስሞች የማስገባት ቅድመ ተከተል ላይ ነው። ፓስፖርታችሁ ላይ ያለውን በትክክል ሙሉ። የትውልድ ከተማና ሀገር፣ ለምሳሌ አዲስ አበባ ኢትዮጵያ። ሀገር የመምረጥ መብት፣ የትውልድ ሀገሩ በቂ ካልሆነ የትዳር ጓደኛው በቂ ከሆነ ሀገር መምረጥ ይችላሉ። ፎቶ ማስገባት፣ እዚህ ጋር ነው ብዙ ሰው የሚሳሳተው። ፎቶ በቴክኒካልም ደረጃ ሆነ በመልክ መስፈርቱ ማሟላት አለበት።
የፖስታ አድራሻ፣ ሙሉ አድራሻውን በደንብ ይሙሉ። የአሁን የመኖሪያ ሀገር፣ አሁን የምትኖሩበትን ሀገር፣ በስደትም ከሆናችሁ የትም ቦታ ከሆናችሁ ያለችሁበት አሁን የምትኖሩበትን ሀገር መሙላት። ስልክ ቁጥርና ኢሜል አድራሻ ትክክለኛና የሚሰራ መሆን አለባቸው። የትምህርት ደረጃ 8ኛ ክፍልና የዩኒቨርሲቲ ዲግሪ አማራጮች አሉት። ትክክለኛውን ምረጡ። የትዳር ሁኔታ ያገባ፣ ያላገባ፣ የፈታ፣ የትዳር ጓደኛ የሞተበት። የትዳር ጓደኛ ካላችሁ መረጃዎቹን ስም፣ የትውልድ ቀን፣ ፎቶ ማካተት አለባችሁ። ካላካተታችሁ በኋላ ችግር ይፈጥራል። የልጆች ብዛት እድሜያቸው ከ21 ዓመት በታች የሆኑ ያላገቡ ልጆች ሁሉም መካተት አለባቸው። ስቴፕ 3 መረጃዎችን ማረጋገጥና ማስረከብ ሪቪል ኤንድ ሰብሚት። ሁሉንም መረጃዎቻችሁን በድጋሚ በጥንቃቄ ይመርምሩ። ስም፣ ቀን፣ የትዳር ሁኔታ፣ የልጆች ብዛት ሁሉንም ትክክል መሆናችሁን አረጋግጡ። አንዴ ካስገባችሁ በኋላ ማስተካከል አይቻልም። ስቴፕ 4 ኮንፈርሜሽን ነምበር መቀበል። አፕሊኬሽን ካደረጋችሁ በኋላ የሚሰጧችሁ ኮንፈርሜሽን ነምበር ግድ መያዝ አለባችሁ። ይህ ቁጥር ውጤታችሁን ለማየት ብቸኛ መንገድ ነው። በደንብ ፎቶ አንስታችሁ ጽፋችሁም ያዙት፣ ኢሜይልም አድርጉት። ዲቪ ሎተሪ የአሜሪካ ህልማችሁን ለማሳካት ትልቅ እድል ነው። ነገር ግን ይህንን እድል በትክክለኛ ለመጠቀም ጥንቃቄ፣ ትክክለኛ መረጃና ህጋዊ ግንዛቤ ወሳኝ ነው። እያንዳንዱን ዝርዝር በጥንቃቄ በመሙላት ያረጋግጡ። መልካም እድል እመኝላችኋለሁ። ይህ ቪዲዮን ከወደዳችሁት ላይክ አድርጉት። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ለሌሎች እንዲደርስ ሼር አድርጉት። ተመሳሳይ ጠቃሚ መረጃዎች እንዳያመልጣችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ።